የማኔጅመንት ፈንክሽኖችን በደንብ አንደርስታንድ ካደረጋችሁ ኤይት ኤግዛም ላይ ከሚመጡት 100 ጥያቄዎች ውስጥ 5ቱን በትክክል መመለስ ትችላላችሁ። ምክንያቱም ብሉፕሪንታችሁ እንደሚለው ከነዚህ ከማኔጅመንት ፈንክሽኖች ውስጥ 5 ጥያቄ ይመጣል። የኢቫሉዌሽን እና የሲንቴሲስ ጥያቄ። ስለዚህ ይህንን መሰረት ያደረገ ቲቶር ይዤላችሁ መጥቻለሁ። እንግዲህ ይህ ቲቶር ለማኔጅመንት፣ ለቢዝነስ ማኔጅመንት፣ ለቢዝነስ አድሚኒስትሬሽን፣ ቢዝነስ ማኔጅመንት ኤንድ ኢንተርፕሪነርሺፕ ኤይት ኤግዛም ተፈታኞች በሙሉ ይሆናል። በሃርመናይዝ ቴስት ብሉፕሪንት መሰረት የተዘጋጀ ስለሆነ ከዚህ በኋላ እንደዚህ አይነት ቲፖችንም ስለምናቀርብ ሃው ቱ ቲፕስ ዩቲዩብ ቻናልን ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ለሌሎችም እንዲደርስ አድርጉ። በእርግጠኝነት ከፈተናው በኋላ ያመሰግኗቸዋል። ሼር አድርጉላቸው በጣም ስለሚጠቅማቸው ማለት ነው። ሰላም ውድ ሃው ቱ ቲፕስ ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። እንግዲህ ከላይ እንደገለጽኩላችሁ ዛሬ የኢንትሮዳክሽን ቱ ማኔጅመንት በሚለው ኮርስ በጣም ቤዚክ የሆነውን የማኔጅመንት ፈንክሽን በዚህ ቪዲዮ እናያለን። እንግዲህ ይህንን ቪዲዮ በትክክል ከተከታተላችሁት ከዚህ ኮርስ 8 ጥያቄ ነው የሚመጣው። ከ8 ውስጥ 5ቱን በቀላሉ መመለስ ትችላላችሁ ማለት ነው። ስለዚህ በዛ መሰረት ስለተዘጋጀ አሁን ቀጥታ ወደ ቪዲዮ እንሄዳለን። ሙሉ ቪዲዮ እንድትከታተሉት ነው የምጋብዛችሁ። ስለዚህ የተለያዩ ስኮላሮች ማኔጅመንትን እንግዲህ ዲፋይን አድርገዋል በተለያየ መልኩ። የተወሰነ ስላይት የሆነ ዲፈረንስ አለው የተለያዩ የማኔጅመንት ስኮላሮች፣ ሳይንቲስቶች ዲፋይን ያደረጉት። እንደዛው ሁሉ የማኔጅመንት ፋንክሽንንም የተለያየ ቁጥር ያስቀምጣሉ። አንዳንድ ስኮላሮች 4 ይላሉ። ቤዚክ የማኔጅመንት ፋንክሽኖች 4 ናቸው። ሌሎቹ 5፣ ሌሎቹ 6፣ ሌሎቹ ስኮላሮች ደግሞ 7ም ይላሉ። እነዚህ ስኮላሮች እነማን እንደሆኑ ባጭሩ ላሳያችሁ እዚህ ጋር። ለምሳሌ የመጀመሪያው ስኮላሮች 4 ከሚሉት ውስጥ ጆርጅ ኤንድ ጄሪ የሚባሉት የማኔጅመንት ስኮላሮች 4 የማኔጅመንት ፈንክሽን አለ ብለው ያስቀምጣሉ። ፕላኒንግ፣ ኦርጋናይዚንግ፣ አክቹዌቲንግ ኤንድ ኮንትሮሊንግ። ይሄ 4 ከሚሉት ውስጥ ናቸው። ሌላው በጣም ሁላችሁም በእርግጠኝነት ታስታውሱታላችሁ ኦነሪ ፋዮል። እንግዲህ ዘ ፋዘር ኦፍ ማኔጅመንት ነው የሚባለው ሞደርን ማኔጅመንት። ምክንያቱም አሁን የምንጠቀመው አብዛኞቹ ፕሪንሲፕሎች የሱ ናቸው። 14 ፕሪንሲፕልስ ኦፍ ማኔጅመንት ብሎ እንግዲህ በ20ኛው ክፍለ ዘመን በ1950ዎቹ አካባቢ በጣም በማኔጅመንት የፈመሰ ስኮላር ነው ኦነሪ ፋዮል። ስለዚህ እሱ ደግሞ ምን ብሎ ነው ያስቀመጠው? ፕላኒንግ፣ ኦርጋናይዚንግ፣ ኮማንዲንግ፣ ኮኦርዲኔቲንግ ኤንድ ኮንትሮሊንግ። ስለዚህ 5 ናቸው በኦነሪ ፋዮል መሰረት ቤዚክ የማኔጅመንት ፈንክሽን የሚባሉት 5 ናቸው። ሌላው ለተር ገሊክ የሚባለው ስኮላር ደግሞ የማኔጅመንት ፈንክሽኖችን እንደውም በአብሪቬሽን ነው ያስቀመጠው። እሱ 7 ናቸው ብሎ ነው ያስቀመጠው። ፒ ስታንድ የሚያደርገው ፕላኒንግ ነው፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ፣ ሲኦ ኮኦርዲኔቲንግ ነው፣ አር ሪፖርቲንግ፣ ከዛ መጨረሻው ባጀቲንግ። እነዚህን ስትቆጥሯቸው 7 ይሆናሉ። ሌላው የመጨረሻው ደግሞ በጣም የሚታወቁ ስኮላሮች ኩንዝ እና ኦዶኔል ናቸው። ኩንዝ እና ኦዶኔል ደግሞ 5 ናቸው የማኔጅመንት ፋንክሽን ብለው ነው ስቴት ያደረጉት። እነሱም ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ ኤንድ ኮንትሮሊንግ። የእኛ ካሪኩለም ስንት የማኔጅመንት ፋንክሽን እንዳሉ ኢቭን ሌሎች እዚህ ጋር ሜንሽን ያላረኳቸው 6ም የሚሉ አሉ። በጣም ኮመን ስላልሆነ ነው እዚህ ስቴት ያላረኩት። እናንተ ሰርች አድርጉ እስኪ 6ም የሚሉ አሉ። ስለዚህ የትኛው ነው ትክክለኛ የማኔጅመንት ፋንክሽን? በእኛ ካሪኩለም መሰረት 5 ናቸው። የትኞቹ? 5 ሲባል እንግዲህ የኦነሪ ፋዮልም አለ፣ እንደገና የነ ኩንዝ እና ኦዶኔልም አለ። ስለዚህ በእኛ ካሪኩለም መሰረት ትክክለኛው የማኔጅመንት ፋንክሽን እነዚህ ናቸው፣ 5 ናቸው። እነሱም ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ ኤንድ ኮንትሮሊንግ። ይህንን የት ታገኙታላችሁ? ቴስት ብሉፕሪንቱ ላይ። ቴስት ብሉፕሪንቱ ላይ ከዚህ ፖርሽን 5 ጥያቄ ይመጣል ይላል። እሱም ለርኒንግ አውትካም 3 ላይ ነው። ለርኒንግ አውትካም 3 ላይ የሚመጡት ከቻፕተር 3፣ ከ5፣ ከ6፣ ከ7 እና ከ8 ይላል። የኢቫሉዌሽን እና የሲንቴሲስ ጥያቄ ይላል 5 ጥያቄ። በዚህ መሰረት ቻፕተር 3 ማለት ፕላኒንግ ነው። ቻፕተር 5 ኦርጋናይዚንግ ነው። ቻፕተር 6 ስታፊንግ፣ ቻፕተር 7 ዳይሬክቲንግ ወይም ሊዲንግ፣ ቻፕተር 8 ኮንትሮሊንግ። ስለዚህ እናንተ የምትዘጋጁት በነ ኮንዝ እና ኦዶኔል የማኔጅመንት ዲፊኒሽን መሰረት። እነዚህ ኢቭን መጽሐፍ ጽፈዋል ፕሪንሲፕል ኦፍ ማኔጅመንት የሚል፣ እሱንም ሪፈር ማድረግ ትችላላችሁ። ፌመስ ስኮላሮች ናቸው። አሁን ሞስትሊ ፕራክቲስ የሚደረገው 5 የማኔጅመንት ፋንክሽኖች እንዳሉ ነው። ኦፍኮርስ ለእነዚህ መሰረቱ ኦነሪ ፋዮል ነው። ኦነሪ ፋዮል
ሉክ ፕላኒንግ ኢቭን እዚህ ጋር ተመሳሳይ ነው ከአሁኑ ጋር። ኦርጋናይዚንግ ነው። የተወሰነ ስላይድ ዲፈረንስ የሚኖረው ኮማንዲንግ እና ኮኦርዲኔቲንግ ላይ ነው። ኮማንዲንግም ኦልሞስት ሊዲንግ ማለት ነው፣ ዳይሬክቲንግ እንደማለት ነው። የተወሰነ ስላይድ ዲፈረንስ ነው ያለው። ኮኦርዲኔቲንግ ብሎ ነው እሱ ስቴፕ ያደረገው፣ እኛ ስታፊንግ እንላለን። ስለዚህ ይሄንን በደንብ አንደርስታንድ ማድረግ አለባችሁ። ሶ ቤዚክ የማኔጅመንት ፋንክሽን የሚባሉት በእኛ ካሪኩለም መሰረት 5 ናቸው። በእኛ ካሪኩለም መሰረት ብቻ አይደለም፣ ሞስትሊ ፕራክቲስ የሚደረገው የቤዚክ ማኔጅመንት ፋንክሽን ናው ኤዴይስ 5 ናቸው። ይሄንን እናንተ እስኪ መጀመሪያ ኮሜንት ካረጋችሁት ጋር እስኪ ዲፈረንሱን እዩት። 5 ያለ ይኖራል፣ 4 ያለ፣ 6 ያለ ይኖራል። ስለዚህ ያው በቀላሉ እንዳትረሱት ለማድረግ ነው። ይሄ የመጀመሪያው አክቲቪቲ ነው። በቀጣይም ሽልማት ያላቸውም አክቲቪቲዎች ሊኖሩ ስለሚችሉ በተመሳሳይ መልኩ ፓርቲሲፔት አድርጉ። የተለያዩ አክቲቪቲዎችን እናንተን የሚያሳትፉ በጣም ለፈተናው የሚረዱ ቲፖችን ስለምናዘጋጅ ማለት ነው። እነዚህ ፈንክሽኖች ምን ማለት ናቸው የሚለው ነው አሁን ቤዚክ ነገር። ምክንያቱም 5 ጥያቄ ይመጣል ስንል እንግዲህ በደንብ አንደርስታንድ ማድረግ ይጠበቅብናል። እንደ ሌሎቹ አሁን ለርኒንግ አውትካም 1 ላይ ለኢንትሮዳክሽን ቱ ማኔጅመንት የሪመምበሪንግ ጥያቄ ነው፣ በቀላሉ የምታስታውሱት ነው። ኢንትሮዳክሽን ቱ ማኔጅመንት ስለ ኔቸር፣ ስለ ሮል፣ ስለ ዲፊኒሽን ኦፍ ማኔጅመንት፣ ስለ ሮልስ ኦፍ ማኔጅመንት በጣም ብዙ ኮንሰፕቶች እዛ ላይ ተጠቅሰዋል። ሁለተኛው ደግሞ ኢቮሉሽን ኦፍ ማኔጅመንት ነው። ኢቮሉሽን ኦፍ ማኔጅመንት ማለት ደግሞ ሂስቶሪካል ዴቨሎፕመንቱ ምን ይመስላል ከ1880 በፊት የፕሪ ኒዮ ክላሲካል ማኔጅመንት ኢራ የምንለው፣ ከዛ ከክላሲካል ማኔጅመንት ኢራ ኒዮ ክላሲካል ማኔጅመንት፣ እንደገና ደግሞ ሞደርን ማኔጅመንት የምንለው 4 ኢራዎች አሉ። ኢቮሉሽን ኦፍ ማኔጅመንት ማለት እነዚህን 4 ኢራዎች ያካተተ ኮንሰፕት ነው። የኦነሪ ፋዮልንም ፕሪንሲፕል እዛ ውስጥ እናገኘዋለን። ምክንያቱም ከክላሲካል ማኔጅመንት ቲዮሪ ሴት ካደረጉት ውስጥ ዋናው እሱ ነው። ኦነሪ ፋዮል እና ቴለርም ይገኙበታል። የሳይንቲፊክ ማኔጅመንት ፋዘር ኦፍ ሳይንቲፊክ ማኔጅመንት የምንለው ማለት ይሄ በቻፕተር 2 የሚካተት ነው። ከዚህም የአንደርስታንዲንግ አንድ ጥያቄ ይመጣል ነው የሚለው። ሶስተኛው ለርኒንግ አውትካም ግን አሁን ያልኳችሁ ነው። 5ቱ የቤዚክ የማኔጅመንት ፋንክሽኖች ውስጥ 5 የኢቫሉዌሽን እና የሲንቴሲስ ጥያቄ ይመጣል። ምን ማለት ነው? የተወሰነ ወይቱ እየከበደ ነው የሚሄደው ማለት ነው። ሞር አንደርስታንድ እያደረጋችሁ መምጣት አለባችሁ። የሪመምበሪንግ እና አንደርስታንዲንግ እኩል አይደለም። አንደርስታንዲንግ ኤሊትል ቢት ቻሌንጅ ያደርጋል። ከዛ አፕሊኬሽን፣ ከዛ ሲንቴንሲስ ሲሆን እንዲህ እያለ ሲንቴንሲስ ማለት ሲምፕሊ በደንብ ሁሉንም ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ ቅድም በነገርኳችሁ ስታይል በደንብ ውስጣችሁ አስገብታችሁ አንደርስታንድ ካረጋችሁት ነው የምትመልሱት ነው ባጭሩ የሲንቴንሲስ ጥያቄ የምንለው ፍሮም ቦተም ቱ ቶፕ የተዘጋጀ ጥያቄ ማለት ነው። አንድ ላይ እነዚህን መርጅ ፕላኒንግ እና ኦርጋናይዚንግን በማገናኘት ሊሆን ይችላል። ኢቫሉዌሽን ስንል ኮምፔር ኤንድ ኮንትራስት ስለሆነ ስለዚህ በዛ መልኩ ሊዘጋጅ ስለሚችል እናንተም በዛ መልኩ መዘጋጀት አለባችሁ ማለት ነው። ስለ እነዚህ ቤዚክ ፋንክሽኖች እስኪ በአጭሩ ለማየት እንሞክር። ፕላኒንግ ማለት ምን ማለት ነው? ፕላኒንግ ማለት ሲምፕሊ ጎላችንን ሴት ማድረግ ነው። የመጀመሪያው ጎል ወይም ኦብጀክቲቫችንን ሴት ማድረግ፣ ይሄ የመጀመሪያው ነው። አንድ ኦርጋናይዜሽን መጨረሻ ላይ አቺቭ ማድረግ የሚፈልገው ነገር ጎል ወይም ኦብጀክቲቭ ይባላል። ስለዚህ እሱን ሴት እናደርጋለን። ከዛ አክቲቪቲዎችን ሊስት እናደርጋለን። ወደፊት የምንሰራቸውን ስራዎች በሙሉ ሊስት አውት እናደርጋለን። አክቲቪቲ 1 ከዛ አክቲቪቲ 2 አክቲቪቲ 3 እስከሚያልቅ ድረስ ሙሉ የምንሰራውን ስኮፓችንን ሊስት አውት እናደርጋለን። ይሄ ፕላኒንግ እንለዋለን። ስለዚህ ፕላኒንግ ላይ የምንመልሳቸው 3 ጥያቄዎች አሉ። አንደኛው ዋት ቱ ዱ ነው። ምንድነው የምንሰራው የሚለውን ሁሉንም ሊስት አውት ማድረግ አለብን። ስኮፑን ዲፋይን ማድረግ አለብን ማለት ነው ባጭሩ ፕላኒንግ ላይ። 10ም 20ም 30ም ፔጅ ሊወስድ ይችላል። እያንዳንዱ ወደፊት ሊሰራ የሚችለውን አክቲቪቲ ሊስት አውት ታደርጋላችሁ ማለት ነው። ይሄ የመጀመሪያው ስራ ነው። ዋት ቱ ዱ የሚለውን መመለስ አለብን ፕላኒንግ ላይ። ሁለተኛው ሃው ቱ ዱ ኢት ነው። እዚህ ጋር ሊስት ያደረግናቸውን ነገሮች እንዴት ነው የምንሰራቸው? ያ ማለት ሜቶዶሎጂ ሴት እናደርጋለን ማለት ነው። ሜተዳችንን በደንብ ሴት ማድረግ አለብን። ይሄ ሃው ቱ ዱ የሚለውን የሚመልስልን ነው። ከዛ ሶስተኛው ሁ ዊል ዱ ኢት፣ ማን ነው የሚሰራው? አክቲቪቲ ኤን ወይም አክቲቪቲ 1ን ማን ነው የሚሰራው? ማሽን ነው የሚሰራው? ኦፕሬተር ነው? ፎርማን ነው?
ፕሮፌሰር ነው? ዶክተር ነው? ሳይንቲስት ነው? ሶሺዮሎጂስት ነው? ፋይናንሻል ማናጀር ነው? ይሄንን መመለስ አለብን። አሁንም ሊስት አውት እናደርጋለን። ፐርሰን ዋን፣ ፐርሰን ቱ ወይም ፒፕል ዋን፣ ኤምፕሎይ ዋን፣ ኤምፕሎይ ቱ እያለን ሊስት አውት እናደርግ። ይሄ በአጠቃላይ ፕላኒንግ ይባላል። የመጀመሪያው ስቴጅ ነው ይሄ። ሁለተኛው ፕላን አድርገን ከጨረስን በኋላ ወደ ኦርጋናይዚንግ ነው የምንሄደው። ኦርጋናይዚንግ ማለት ደግሞ ኦቨርኦል ስትራክቸር ክሬኤት ማድረግ ነው። የኦርጋናይዜሽናል ስትራክቸር ፒክቸር ወይም ዲፓርትመንት ክሬኤት እናደርጋለን። እንግዲህ አክቲቪቲ ኤን የሚሰራው አንድ ዲፓርትመንት ሊሆን ይችላል። አክቲቪቲ ቱን ሌላ ዲፓርትመንት፣ የፋይናንስ ዲፓርትመንት ለብቻ፣ የሂውማን ሪሶርስ ዲፓርትመንት ለብቻ፣ የኦፕሬሽን ማኔጅመንት ሌላ። ሶ ስትራክቸር ክሬኤት እናደርጋለን። ለምሳሌ ስለ ኦርጋናይዜሽን ግልጽ እንዲሆንላችሁ በኤግዛምፕል አሳያችሁ። ይህ አሁን ለምሳሌ የአንድ ኦርጋናይዜሽን ስትራክቸር ሊሆን ይችላል። ኦርጋናይዜሽናል ስትራክቸር። በነገራችን ላይ ውድ ተከታታዮቻችን ሳረሰው አንድ ነገር ላሳያችሁ። እዚህ የትኛውም ጎግል ላይ ሊሆን ይችላል። ሲምፕሊ www.how to tips 2s ናት .com ብላችሁ ሰርች ስታደርጉ ቀጥታ ወደ ኦንላይን ፖርታላችሁ ነው የሚወስዳችሁ። እንግዲህ እንደምታዩት አትራክቲቭ በሆነ መልኩ ዲዛይን የተደረገ በቀላሉ ለመጠቀም በሚያስችላችሁ መልኩ ዲዛይን የተደረገ ኦንላይን ፖርታላችን ነው። እንግዲህ ኤግዚት ኤግዛም ላይ የሚመጡትን ሁሉንም ኮርሶች በሾርትነት መልኩ እንደዚሁም እያንዳንዷን ለርኒንግ አውትካም በሃርመናይዝ ቴስት ብሉፕሪንት መሰረት ኮንተንቱን ከቨር በሚያደርግ መልኩ ኬርፉሊ ዲዛይን የተደረጉ ራሳችን ክሬኤት ያደረግናቸው ጥያቄዎች ሙሉ ኮንተንቱን ከቨር እንዲያደርጉ ታሳቢ በማድረግ ማለት ነው። በተለያየ አቅጣጫ ብትጠየቁ ብለን አስበን አሰላስለን ያዘጋጀናቸው ጥያቄዎች አሉ። እነሱን ነው ሞዴል ኩዌሽንስ የምንላቸው። ከዛ ደግሞ ከዚህ በፊት የተጠየቁ የትምህርት ሚኒስቴር ኤግዚት ኤግዛም ጥያቄዎች የ2015 የ2016 እንደዚሁም የ2017 ጥያቄዎችን በየኮርሱ በየለርኒንግ አውትካሙ ክላሲፋይ አድርገናቸው ምክንያቱም እዛው ለርኒንግ አውትካም ላይ ሁሉንም ጨርሳችሁ እንድትሄዱ ነው። ልክ ኢንትሮዳክሽን ቱ ማኔጅመንት ለምሳሌ ቲም ዋን ኢንትሮዳክሽን ቱ ማኔጅመንት፣ ፕሪንሲፕል ኦፍ ማርኬቲንግ ኤንድ ኢንተርናሽናል ማርኬቲንግ 3 ኮርሶች ናቸው። ስለዚህ የመጀመሪያው ኮርስ ላይ ከዚህ በፊት የተጠየቁ ጥያቄዎች ኢንትሮዳክሽን ቱ ማኔጅመንት ለመጀመሪያው ለርኒንግ አውትካም ለምሳሌ አንደርስታንዲንግ ዘ ቤዚክ ማኔጅመንት ዲፊኒሽንስ፣ ተርምስ፣ ኮንሰፕትስ፣ ሮልስ ኦፍ ማኔጅመንት፣ ሌቭልስ ኦፍ ማኔጅመንት የሚሉ ናቸው የመጀመሪያው ለርኒንግ አውትካም ላይ። ሶ በዚህ ዙሪያ ከዚህ በፊት የተጠየቁ ጥያቄዎች የትኞቹ ናቸው ብለን ወስደን ሰሌክት አድርገን እዚህ ፖርሽን ላይ አስቀምጠን ከዛ ማብራሪያ እና ሾርት ኖት እንደዚሁም በቪዲዮ የተደገፈ ቱቶሪያል ቪዲዮ ነው የተዘጋጀው። ስለዚህ ፕሪቪየስ ኤግዚት ኤግዛም ጥያቄዎች ከነመልሶቻቸው ስንል እንዲህ ቀለል አድርጋችሁ እንዳታዩ በጣም ብዙ ጊዜ ወስደን በስነ ስርዓት የተዘጋጀ ነው ኦርደር ተደርጎ። ስለዚህ እኛ ያዘጋጀናቸው በርካታ ጥያቄዎች አሉ ኮርሱን ከቨር የሚያደርጉ። ከእያንዳንዱ ጥያቄ ስር ደግሞ ያንን ኤሪያ ከቨር የሚያደርግ በለርኒንግ አውትካሙ መሰረት ሾርት ኖቶች ይኖራሉ። ከዛ ደግሞ ከዚህ በፊት የተጠየቁ ጥያቄዎች ከነ ማብራሪያቸው አሁንም ከነ ሾርት ኖታቸው፣ ከዛ ደግሞ ሙሉ ኮርሱን አንድ ላይ በአጭሩ ሪቫይዝ የሚያደርግ ቱቶሪያል ቪዲዮ ፈርዘር ማንበብ እፈልጋለሁ ለምትሉም የተመረጡ አንዳንድ ሌክቸር ማቴሪያሎችን እዛው አታች እናደርጋለን። ስለዚህ ሁሉንም በአንድ ቦታ ነው የምታገኙት። ሲምፕሊ እዚህ ላይ መታችሁ ኦንላይን ፖርታላችን ላይ መታችሁ ሬጂስተር አድርጋችሁ እዚህ ጋር ክሬት አካውንት ይላችኋል። እዚህ ላይ አካውንት ክሬት ካረጋችሁ በኋላ ሲምፕሊ ሎጊን በማድረግ አፕላይ አድርጋችሁ ማቴሪያሉ ወዲያውኑ ነው የሚደርሳችሁ በአካውንታችሁ። ሶ ለ24 ሰዓት አቬለብል ነው። በፈለጋችሁ ሰዓት ታገኙታላችሁ እስከ ፈተናው ድረስ። ሲምፕሊ በአካውንታችሁ በፈለጋችሁ ሰዓት እየገባችሁ እነዚህን ከላይ የጠቀስኳቸው ማቴሪያሎች በቀላሉ ማግኘት ትችላላችሁ። እጅግ በጣም ብዙ የተደከመበት በቀላሉ ፈተናውን እንድታልፉ በሚያስችል መልኩ ዲዛይን የተደረገ ቱቶሪያል ነው። ሲምፕሊ የትኛውን ቦታ ላይ እንደምታገኙት እናንተን የሚያደክም አይደለም። ኦልሬዲ ሬጅስተር አድርጋችሁ የኛ አባል ከሆናችሁ በቃ ሌላ ቦታ የትም መሄድ አያስፈልግም። እርግጠኛ ሆኜ የምነግራችሁ ሙሉ ኮንተንቱ እዚህ ፕላትፎርም ላይ የምታገኙት ቱቶሪያል በቂ ነው። ኤግዚት ኤግዛሙን ለማለፍ በቂ ነው፣ ከበቂም በላይ ነው። ስለዚህ ይሄንን ኮንሲደር አድርጋችሁ ነው አፕላይ የምታደርጉት። እዚህ ላይ ደግሞ ሜቢ በተለያየ ምክንያት ሬጅስተር አድርጋችሁ አፕላይ ማድረግ ማትችሉ ቤዚክ የሆኑትን ከእያንዳንዱ ኮንተንት ቤዚክ የሆኑትን ቀንጨብ ቀንጨብ እያደረኩ እዚሁ ሃው ቱ ቲፕስ ፕላትፎርም ላይ ሜቢ በዩቲዩብ በቲክቶክ እናደርሳችኋለን የተለያዩ ቲፖችን።
ስለዚህ ሃው ቱ ቲፕስ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ለሌሎችም እንዲደርስ እጅግ በጣም ጠቃሚ ቲፖች ስለሚለቀቁበት ይሄንን እንዳትረሱ። አሁን ቀጥታ ወደ መጀመሪያው እስኪ ቱቶሪያላችን እንመለስ። ይቅርታ እንግዲህ እጅግ በጣም ጠቃሚ ስለሆነ ነው፣ በጣም ስለምትጠቀሙበት ነው በመሃል ገብቼ ይሄንን ያልኳችሁ። ለምሳሌ የአንድ የግል ዩኒቨርሲቲ ስትራክቸር ቢሆን መጀመሪያ ከላይ የምታስቀምጡት ፕሬዝዳንት ሊሆን ይችላል። ይሄ ሰውዬ ፕሬዝዳንት ገና ሰውየውን ስላላወቅን እንደምታዩት ምንም እዚህ ጋር ስሙ ምኑም አልተገለጸም። ስለዚህ ኦርጋናይዚንግ ላይ ሲምፕሊ ስትራክቸሩን ነው ስኬሌተኑን ነው ክሬት የምናደርገው በወርክ ብሬክዳውን ስትራክቸር ቴክኒክ ተጠቅመን ማለት ነው። ፕላኒንግ ላይ ያስቀመጥናቸውን እያንዳንዱን አክቲቪቲ ብሬክዳውን አድርገን ዲፓርትመንት የተወሰኑ የሚመሳሰሉ ታስኮችን አንድ ላይ ግሩፕ እናደርጋለን። ከዛ እያለን እንሄዳለን። ከዛ ኦቶሪቲ ሌቭልም እንሰጣለን ማለት ነው። ኦርጋናይዚንግ ላይ የምንመልሳቸው ሁለት ጥያቄዎች አሉ። የመጀመሪያው who will do what ነው። ማን ምን ይስራ የሚለውን በቃ እዚህ መልሰን ማለፍ አለብን። ለምሳሌ ፕሬዝዳንት ዋናው የሚመራው ነው ድርጅታችን። ከዛ ቫይስ ፕሬዝዳንቶች 3 ቫይስ ፕሬዝዳንቶች አሉ። ዩኒቨርሲቲ ከሆነ ለምሳሌ ከቫይስ አካዳሚክ ቫይስ ፕሬዝዳንት ሊሆን ይችላል፣ አድሚኒስትሬሽን ቫይስ ፕሬዝዳንት፣ ሪሰርች ኤንድ ዴቨሎፕመንት ሊሆን ይችላል የሶስተኛው ፖዚሽን። ከዛ ከእያንዳንዳቸው ስር ደግሞ ሜቢ ኮሌጆች ሊሆኑ ይችላሉ። ለምሳሌ የመጀመሪያው ሶሻል ሳይንስ ሊሆን ይችላል፣ ከዛ ናቹራል ሳይንስ፣ እንደገና ሶሻል ሳይንሱን ደግሞ በኮሌጅ እየከፋፈልን ልንሄድ እንችላለን በዲፓርትመንት እያለን። ፋይናንሻል ወይም አድሚኒስትሬሽኑ እንደገና ሂውማን ሪሶርስ ማኔጅመንት ከዛ ወይም ሂውማን ሪሶርስ ዲፓርትመንት ከዛ ፋይናንሻል ዲፓርትመንት እያልን ልንከፍለው እንችላለን። ይሄ በአጠቃላይ ኦርጋናይዜሽን ዩሲ መጀመሪያ ፕላኒንግ ላይ ሊስት አውት ያደረግናቸውን ስራዎች የሚሰሩልንን ተመሳሳይ ጆፖች ስፔሻላይዝ አደረግናቸው ማለት ይሄ ኦርጋናይዚንግ እንለዋለን። ሌላው ኦርጋናይዚንግ ላይ የምንመልሰው ጥያቄ who reports to whom ነው። ማን ለማን ይታዘዝ ወይም ማን ለማን ሪፖርት ያድርግ። ሱፒሪየር እና ሰቦርዲኔተር ክሬት እናደርጋለን። ለምሳሌ ፕሬዝዳንቱ የሁሉም ሱፒሪየር ነው፣ ወይም ደግሞ ኢሚዲየት ሱፒሪየር ካለን የቫይስ ፕሬዝዳንቶቹ ሱፒሪየር ነው። እንደገና እዚህ ጋር አካዳሚክ ፕሬዝዳንቱ የሶሻል ሳይንስ እና የናቹራል ሳይንስ ዲኖች ሱፒሪየር ነው። እንዲህ እያለን ክሬት እናደርጋለን። ይሄ ኦርጋናይዚንግ ይባላል። ከዛ ኦርጋናይዝ አድርገን ከጨረስን በኋላ ስታፊንግ ነው። ስታፊንግ ማለት ደግሞ ሉክ እዚህ ጋር አሁን ሲምፕሊ ዲፓርትመንት ነው አይዲያሊ ክሬት ያደረግነው እንጂ ሰዎችን አልመረጥንም። ስለዚህ ስታፊንግ ማለት ሰሌክቲንግ ዘ ራይት ፒፕል ፎር ዘ ራይት ጆብ ማለት ነው። ፊት የሚያደርግ ሰው በእያንዳንዱ ዲፓርትመንት አሳይድ ማድረግ ስታፊንግ ይባላል። ስለዚህ የተለያዩ ስቴፖች አሉት። ለምሳሌ ሪክሩትመንት አለው። ከዛ ፋይንዲንግ ኤምፕሎይስ በቫካንሲ ሊሆን ይችላል። ከዛ ኢንተርቪው ማድረግ፣ ሰሌክቲንግ ቤስት ኤምፕሎይ፣ ከዛ ቅጥር መፈጸም፣ ስልጠና መስጠት፣ ከዛ የአቅም ማሻሻያ ወይም ዴቨሎፕመንት፣ ከዛ ሪዋርድ ኢቭን ወደ ሌላ ፖዚሽን አፕግሬድ ማድረግ። እነዚህን ሁሉ ያካተተ ከሰራተኞች ጋር የሚመለከተውን ስራ ስታፊንግ እንለዋለን ማለት ነው። ስለዚህ ስታፊንግ ላይ የሚሰሩ ስራዎች እነዚህ ናቸው። በአጭሩ ምን ማለት ነው? ለምሳሌ እዚህ የፕሬዝዳንት ፖዚሽን አለ። ሰውየውን ግን አልመረጥንም። አበበ ነው፣ አስቴር ናት፣ አልማዝ ናት፣ ፕሮፌሰር፣ ዶክተር ወይም ሶሺዮሎጂስት ዋቴቨር። እዚህ ጋር በክራይቴሪያ መሰረት አወዳድረን ፕሬዝዳንት አስቴር የዩኒቨርሲቲያችን ፕሬዝዳንት ናት። ዩሲ አሳይን ማድረግ ነው፣ ሰሌክት ማድረግ ነው። ከዛ ቫይስ ፕሬዝዳንትስ ምን ይሆን? ዶክተር ወይስ ሳይንቲስት ዋቴቨር። አካዳሚ ፕሬዝዳንት መሆን ያለበት ማን ነው? ዲን የሶሻል ሳይንስ ዲን ማን ነው? በትክክል ሰዎቹን ደግሞ በየቦታቸው ስንመርጥ አወዳድረን ዊ ኮል ኢት ስታፊንግ። ይሄንን ከሰራን በኋላ ስራቸውን ኦልሬዲ ጀመሩ ማለት ነው። ዜን ወደ ዳይሬክቲንግ ነው የምንሄደው። ጋይድ ማድረግ እነዚህን ሰዎች ዝም ብላችሁ ስሩ ብንላቸው ፕሬዚዳንቱ ሳይኖር ወይም የበላይ አለቃ ሳይኖር ስራ ሊበላሽ ይችላል። ስለዚህ ጋይድ ማድረግ አለብን ማለት ነው። እሺ ዳይሬክቲንግ ወይም ሊዲንግ የምንለው አራተኛው የማኔጅመንት ፈንክሽን ደግሞ እነዚህን አሳይን ያደረግናቸውን ሰዎች ኮሚኒኬት በማድረግ ሪፖርት እንዲያደርጉ በማድረግ ኮንፍሊክት ሲኖር ኮንፍሊክቱን ሪዞልቭ በማድረግ ጋይድ እናደርጋለን፣ ሞቲቬት እናደርጋቸዋለን። ስለዚህ ዳይሬክቲንግ ላይ ሞቲቬሽን፣ ኮሚኒኬሽን፣ ኮንፍሊክት ሪዞሉሽን የመሳሰሉ ፈንክሽኖች ናቸው ያሉት ማለት ነው። የመጨረሻው ኮንትሮል እናደርጋለን። በዚህ መሰረት እንዴት ነው እየሰሩ ያሉ ፐርፎርማንሳቸውን ሜዥር እናደርጋለን። ስለዚህ ኮንትሮሊንግ ማለት ሞኒተር ፐርፎርማንስ፣
ከዛ ኮምፔር ሪዛልት ማለት ነው ባጭሩ። እንዴት ነው ሪዛልቱን ኮምፔር የምናደርገው? ከሁለት አንግል። አንደኛው ከስታንዳርድ ጋር ለምሳሌ ዩኒቨርሲቲ ከሆነ ይሄ ተቋሙ ትምህርት ሚኒስቴር የሚያስቀምጠው ስታንዳርድ ሊኖር ይችላል። ከሱ ጋር ኮምፔር ታደርጋላችሁ። ከስታንዳርዱ ዲቬት የሚያደርገውን በኃይለኛው ሪቫይዝ ታደርጋላችሁ። ፕላኒንጋችሁን ትመለሳላችሁ። ለዛ ነው ማኔጅመንትም የኮንቲኒየስ ፕሮሰስ ነው ያልነው። ቅድም አይታችሁ ከሆነ ፕላኒንግ ኦርጋናይዝ ስንል በሰርክል ነው የተቀመጡት። ለምንድን ነው? ማኔጅመንት ኢዝ የኮንቲኒየስ ፕሮሰስ አንዱ የማኔጅመንት ኔቸር ነው። ይሄ ለርኒንግ አውትካም ላይ በደንብ የምናየው ነው። እዛ ላይ በደንብ ዲቴል ስለ ኔቸር ኦፍ ማኔጅመንት፣ ስለ ዳይናሚክስ ኦፍ ማኔጅመንት፣ ሮል የመሳሰሉትን ስናይ በደንብ እዛ ላይ ኢንዲቴል እናየዋለን። ስለዚህ ማኔጅመንት አንዱ የኮንቲኒየስ ፕሮሰስ ነው። ሳይክሊክ ያደረግነው ለዛ ነው። ስለዚህ ኮንትሮሊንግ ላይ ከሁለት አንግል ነው ኮንትሮል የምታደርጉት። አንደኛ ስታንዳርድ ሴት ታደርጋላችሁ። ፕላኒንግ ላይ ነው ይሄ ሴት የሚደረገው። አይኤስኦ ስታንዳርድ ነው የምንከተለው ወይስ የትምህርት ሚኒስቴርን ዓለም አቀፍ ስታንዳርድ ነው ወይስ ሎካል? ፕላኒንግ ላይ ኦልሬዲ ጽፋችሁ አስቀምጣችሁታል። ከዛ በኋላ ከጎላችሁ ጋር ኮምፔር ታደርጋላችሁ። ሴት ያደረኩት ፕላኔ ላይ ያስቀመጡት ኦብጀክቲቭ አቺቭ ሆኗል ወይስ አልሆነም? ካልሆነ ሜጀር ትወስዳላችሁ፣ ከሆነ ደግሞ አፕሪሼት ታደርጋላችሁ። ስለዚህ ኢፊሽንሲን እና ኢፌክቲቭነስን ነው ኮንትሮል የምታደርጉት ማለት ነው። ሜጀር የምታደርጉት ኮምፔር የምታደርጉት ይሄ ነው። ከዛ ዲፈረንስ ካለ ወደ ፕላኒንግ እንመለሳለን። ለምሳሌ ፕላኒንግ ላይ ተጨማሪ ዲፓርትመንት ክሬት ማድረግ ሊያስፈልግ ይችላል። ጋፕ ካለ ከሶስቱ ውጪ እዚህ ጋር ሌላ ስትራክቸር ክሬት ልታደርጉ ትችላላችሁ። ሌላ ስትራክቸር ክሬት አደረጋችሁ ማለት ወደ ፕላኒንግ ተመልሳችሁ እዚህ ጋር የሚሰራውን ስራ ሊስት ማድረግ አለባችሁ ፕላኒንግ ላይ። ከዛ ሰው መመደብ አለባችሁ። ኦርጋናይዚንግ ነው፣ ስታፊንግ ነው። ከዛ ትክክለኛውን ሰውዬ ሰሌክት ስታደርጉ ከዛ የአዲሱን ስታፍ ፐርፎርማንስ ሜጀር ማድረግ አለባችሁ። ይሄ ኮንትሮሊንግ ነው። እንዲህ እያለ ሳይክሊክ ነው ማለት ይደጋገማል። ስለዚህ ማኔጅመንትን በዚህ መልኩ ነው አንደርስታንድ የምታደርጉት ነው። በዚህ መልኩ አንደርስታንድ አድርጋችሁ ከሆነ መጀመሪያ እስኪ ኮሜንት ላይ አስቀምጡ ስላችሁ 5 ብላችሁ ጽፋችሁ በትክክል በዚህ መልኩ አንደርስታንድ አድርጋችሁ ከሆነ በእርግጠኝነት ኤግዛም ላይ ከሚመጡ 5 ጥያቄዎች 5ቱንም ከዚህ ፖርሽን መመለስ ትችላላችሁ ማለት ነው። እስኪ አንድ እንደ ኤግዛምፕል እንዲሆናችሁ አንድ ጥያቄ እንስራ ከዚህ ፖርሽን። ይሄ የ2016 ኤግዛም ጥያቄ ነው። ከዚህ ፖርሽን የመጣ the primary purpose of staffing include all of the following except ይለናል። እዚህ ጋር እንዳትሸወዱ፣ ይሄ የ2016 ኤግዛም ጥያቄ ነው። አሁን ስለ ስታፊንግ በደንብ ስላወራው አይ ቲንክ በቀላሉ መመለስ እንችላለን። እንግዲህ የስታፊንግ ፈንክሽን ሰዎችን አወዳድሮ ክራይቴሪያን ሴት አድርጎ ሰሌክት ካደረግን በኋላ ትሬኒንግ ሰጥተን ከዛ ፖዚሽን መድበን ስልጠና በመስጠት አቅማቸውን በማሻሻል እነዚህ ሁሉ ታስኮች የሚሰሩበት ነው ስታፊንግ የምንለው። ይሄንን በሚመለከት የትኛው ነው ፕራይመሪ ፐርፐዝ ነው የሚለን። ፕራይመሪ ፐርፐዝ ኦፍ ስታፊንግ የትኛው ነው? ዲሲፕሊን ኤምፕሎይስ፣ ሃይሪንግ ኤምፕሎይስ፣ ሪዋርዲንግ ኤምፕሎይስ፣ ፋይንዲንግ ኤምፕሎይስ። ከመጀመሪያው ጀምሮ እንየው። ዲሲፕሊን ኤምፕሎይስ። ዲሲፕሊን ማለት እንግዲህ ጥፋት ሲያጠፋ አንድ ሰራተኛ ቅጣት መቅጣት፣ ዋርኒንግ ሌተር መስጠት ወይም ከስራ ማባረርም ሊሆን ይችላል። ይሄ ሜንሊ የስታፊንግ ፐርፐስ ሳይሆን የአድሚኒስትሬሽን ሜዥር ነው። የአድሚኒስትሬሽን ስራ ነው። ኦፍኮርስ የተወሰነ የስታፊንግ ስራ ይመስላል፣ ግን ፕራይመሪ ፐርፐዝ አይደለም። ፕራይመሪ ፐርፐዝ አይደለም። ስለዚህ ዲሲፕሊን ኤምፕሎይስ ሜን ፐርፐዝ ኦፍ ስታፊንግ አይደለም። ዋናው የስታፊንግ ፐርፐዝ ፊት የሚያደርግ ሰው በትክክለኛው ጆብ ላይ አሳይን ማድረግ ነው። በቃ ዋናው ፐርፐዝ ይሄ ነው። ሃይሪንግ ኤምፕሎይስ አዎ ቅድም ብለናል። ሪዋርዲንግ ኤምፕሎይስ የስ ሪዋርዲንግ ኤምፕሎይስ ሲባል አፕግሬድ ማድረግ ሊሆን ይችላል ከፖዚሽኑ። ለምሳሌ ቤስት ፐርፎርማንስ ያላቸውን ሰራተኞች ወደ ሌላ ፖዚሽን ሽፍት ማድረግም ሊሆን ይችላል። ይሲ ሪዋርድ ስንል ስለዚህ ይሄ ከስታፊንግ ጋር የሚያያዝ ነው። ቦነስ መስጠት ዋቴቨር ሞቲቬሽን የመሳሰሉ ሊሆኑ ይችላሉ። ይሄ ኦፍኮርስ አሁንም ከሊዲንግ ጋር የተወሰነ ኦቨርላፕ ሊኖረው ይችላል፣ ግን ሜን ፋንክሽን ወይም ፕራይመሪ ፐርፐዝ ኦፍ ስታፊንግ ነው። ሌላው ፋይንዲንግ ኤምፕሎይስ አዎ በተለያየ ሚንስ በቫካንሲ ሊሆን ይችላል፣ ሎካል ቫካንሲ፣ ኢንተርናሽናል ቫካንሲ በተለያየ ሚዲያዎች በማውጣት ሰራተኞችን ወደኛ አትራክት ማድረግ ፋይንዲንግ ኤምፕሎይስ እንለዋለን። ስለዚህ ትክክለኛው ኤክሰፕት ስለሚል እዚህ ጋር እንዳትሸወዱ። ኤክሰፕት፣ ኢንኮሬክት፣ ሮንግ፣ ኖት ምናምን የሚሉትን በደንብ ጥያቄ ላይ ይዩ።
ለምሳሌ አንዳንድ ተማሪ የሚሸወደው ዘ ፕራይመሪ ፐርፐዝ ኦፍ ስታፊንግ ብሎ ስለሚጀምር ይችን ኤክሰፕትን ይረሳትና ኤ ላይ ትክክለኛው ፕራይመሪ ፐርፐዝ ከተቀመጠ አይ በቃ ኤ ነው ይሄን እርግጠኛ ስለሆንኩ ብሎ ኤን ብሎ ሊያልፍ ይችላል። ቢ ላይ ካገኘ ቢ ብሎ ሊያልፍ ይችላል። ስለዚህ በዚህ መልኩ ሚስ እንዳታረጉ። ነገር ግን ፕራይመሪ ፐርፐዝ ኦፍ ስታፊንግ ኤክሰፕት ካለ ቢያንስ ሶስቱ ፕራይመሪ ፐርፐዝ ናቸው ዴፊኔትሊ። ስለዚህ በዚህ እንዳትሸወዱ። ኤግዚት ኤግዛም ቲፕ ነምበር 1 ይሄንን ይመስላል። በቀጣይ ኤግዚት ኤግዛም ቲፕ ነምበር 2 ይዤ እመጣለሁ።